አፕሊኬሽን እኮ አይደለም ልጅ እኮ ነው እንዴ ዝም ብሎ እንደዚህ አውርደሽ አድናቆት በቻይ በቃሽ አንተ ነህ እንዲያስደነገጥከኝ እኮ ምንድነው የለበሽ ምን ደርሻለሁ በቃ ሰረቀሽ አንተ ነህ እንዲያስደነገጥከኝ እኮ ፍቅረኛሽ ነው ያምሻል ሰዓቱን አይተሽዋል 2 ሰዓት ሙሉ ነው ያስጠበቅሽ እሺ አሁን ስልኬን አምጣው አሁን ሊተያዩ ነው እዚህ ጋር ወድሻለሁ እኔ እወዳለሁ ምንድነው እዚህ ደርሳ ታዲያ የምትተቃቀፈው ጫፍ ላይ ደርሳችሁ እዚህ በኋላ ታረፍጂና ግን በቃ ይቅርታልኩኝ እንዴ ምንድነው እዚህ አንጀታችን የምትበሉት ነው እኮ እዚህኛ አንጀት መጫወቻችሁ ነው ወይ ነው ግማሹ እዚህ እየመጣ ጥብስ ክትፎ ይበላል እኔ አንጀቴ ይራባል እዚህ ጋር ደግሞ ከንፈር ለከ ደርሳችሁ በቃ እዛው ምን ሳትሳሳሙ ትመለሳላችሁ በቃ ለማማረር የተፈጠርኩ ሰው ነኝ እኔ ማን እንደው መጣ አረባክሽ ባክሽ ታይ ውጪ ግዴለሽም ታይ ጨርሻለሁ አባዬ ራስሽ አንሂድ ምንድነው የለበሽው ምነው በቡታንቴ ነው የምትይው ከኔ ጋር አባዬ ፓንት አይደለም አጭር ቀሚስ እኮ ነው የሚዳው ለምን አንደኛሽ ራቆትሽ አትወጪም ይለይልሽ እንደዛ አንደኛሽ ራቆትሽ ውጪ ግዴለሽም እንደዛ ይሻላል ምንም ይሉት አለባበስ ነው አሁን ይሄ አባዬ ለምን ዝም ብላ ነው እንዳይረፍድብን ትሰሚኛለሽ ባለፈው የገዛውልሽን ቱታና ሹራብ ደረብሽ ምን ላይ እዚህ መልስ አልጠየቁሽ ደርበሽ ውጪ ትደርቢያለሽ አትደርቢም ወይ ጉድ ዱዛበረሽ ታስለኝ አሁን ነው ይሄ ስርዓት ያለው አለባበስ ትሰሚኛለሽ ከወንበር እንደዚህ ነው የሚለብሽው ነተብሽኝ ይሄ እውነት ነው እርሶን ይደግፋሉ አባቴ እውነት ናፍቀኸኛል እንዴ ትላንትና እኮ ተገናኝተን ነበር እኮ ዛሬ ናፍቀኸኛል አንተ ደግሞ በጣም አምሮብሻል ወዴት ትሄጂ ነው ተገኘሽ እሱ ናፍቆሻል እኮ ወይንዬ በቁንጅና አድናቆት በቻይ በቃሽን የእናንተ ፍቅር እውነት እኔ ህይወት ውስጥ የሚያስታውሰኝ የሆነ ደስ የሚል እንተ ፍቅር አለ እውነት ለሲንግሎች ድምጽ ኑን አባት ዮር ላይፍ ጋርዳ ላይፍ ጋርዳ ሰው እየሰመጠ ያቺ ቀይ ጓደኛሽ ናት እንዴ እዛ አብራችሁ የመጣችሁት ሸፒዋ ልጅ እረሷን ማውጣታለሁ እውነት እሷን ላውጣት ነው የመጣው አውጣትልሻል ፍቅረኛዬ ነው ፍቅረኛሽ ነው ማደና አው በእናትህ አይደንልኝ መዳን ባይዘው በኢየሱስ ነው መዳን በኢየሱስ ጋር ብቻ ነው ቆይ ስራክ ላይፍ ጋርዳ አይደለ እንዴ የሚከፈልክ እንድታድና ይሄ እኮ ይሄ ግርማ ሞገስ ያለው ደረታም ቀይ ልጅ አይደለ እሱ ነው አይደለ ከኔ ውጭ ወንድ የለም ብሎ ነበር ሲጀምር ውሃ ግን ዘር አይመርጥም አየሽ ሁሉ ረባ ያሰብተው ስለዚህ ምን እንደሚሻል ታውቃለሽ እሱ እስኪመጣ ምናምን እኔና አንቺ ዶርስ ከስተሎ እሺ አሁን እንደምትይው ምን አርገህ ነው ለምንድን ነው ያናደድካት ምን አረኩ እኔ ይወደድከኝ አይደለም በደንብ አድርገህ ለምን አልሽ ነው አሁን እንደዛ ለምን አልሽ ነው መጥረም ይወደድከኝ ነው ታዲያ ውደዳት በቃ አንተ ውደዳት ነው የምትወደው ሁሉ ጊዜ ለሱ እንትን እያልኩ ምን አልኩኝ ለሱ እሱን እኔ እንኳን ማለት ነው እኔ እንኳን ሲያመኝ እንኳን አወይና መመሽ እንኳን አትለኝም እንኑም ያማው ይሆን እንዴ ነው እንኳን አትለኝ ወይኔ አስሚ ያምሻል ታዲያ ምንድነው ታዲያ እሱ እንዴ ምን አሁን ሲያመኝ እኑን እንዳያመው ራቂ ስላልኩኝ የማልወድሽ ነኝ ምድርሽ ራቂ ብቻ አይደለም እና እሱንም ያማው ይሆን እንዴ ተለኛለ እና አንቺ ሲያመሽ እሱም የሚሰማው ነገር ነው እኔ ብቻዬን እየታመምኩኝ እኔ አታናግረኝ ብቻ መታመማው ደብረ እኔ ወይዘሩን በምን ልቀይረው ወይዘሩ በቃ አሁን ጸልዬ ወይዘሩን አስተካክለልሻለሁ ወይዘሩን አይ ከተናር ጄምስ ነግረኝ እንዴ ለምን ቀልድ ነው ወይዘሩ ማስተካከል የምችለው ጸልዬ ነው አይደል እንዴ አቤት አቀባበጥ
ደስ ሲል ግን አየህ ትዳር ምርጥ ሲሆን ምን መሰለ ሚስት አግብታም ወልዳም ትቀብጣለች። ገባ በቃ አእምሯ ከማግባቷ በፊት እንደነበረው በፍቅር የተሞላ ነው። በቃ የተለያዩ ስትራግሎች ቢኖሩ በቃ እንደዚህ አይነት ሞመንቶች ትዳር ላይ መኖራቸው የትዳርን ስቴቢሊቲ የሚያረጋግጡ ናቸው። ማለት አንዳንድ ሰው እኮ ከተጋባ በኋላ ቀልድ ምናምን ሁሉ መቀላል ይተዋል። በቃ ነገሮች ታፍ ነው የሚሆኑብህ። በቃ ኤቭሪቲንግ ኢዝ ታፍ። ከዛ እርስ በእርስ ራሱ መጋጨቱ ሊኖር ይችላል። ስንት ታሪክ አለ። በቃ እንደዚህ የተረጋጋ ስቴብል የሆነ ትዳር እንዲስጣችሁ አሜን በላችሁ ኮሜንት ላይ ጻፉ። መርቂያችኋለሁ። ይሄ ዘይት እኔ ቤት ከገባ ማርያምን 6 ወሩ ነው። ማርያምን ነው የምላችሁ። ማርያምን 6 ወሩ ነው እና አሁን ይሄ ዘይት 2 ወር ያበላኛል። 2 ወር አንድ ዘይት 8 ወር ነው እና የኑሮ ሁኔታ እላይ እየጨፈረብኝ ስለሆነ ዘይት አልጨምርም። ትንሽ ነው እንደዚህ ያደርግና ማርያምን እና ድሮ ዘይት ብዙ ነው ምን በላው ነገር ዘይት ይበዛበታል። በነገራችን ላይ ዘይት ትንሽ ጨምረን የሰራ ነው ነገር ይጣፍጣል። ስንለምደው ይጣፍጣል እና ዘይት ትንሽ እየጨመርኩ ነው አሁን ባለው የኑሮ ሁኔታ የዘይትም ሁኔታ ከትንሽ ጊዜ በኋላ ዘይትን እተዋለሁ መጨመር ነበር። ስለዚህ የማንተው ነገር የለም። አሁን ለምሳሌ የተወደዱ ነገሮችን እተዋለሁ። በቃ የተወደዱ ነገሮችን ትቼ ያከሱ ነገሮችን እበላለሁ። በቃ እንደዛ ነው። ጎበስን መዝናው ሲነገሩን ገዳይ አንተ ቅምጥል ሌላ የሚታጠብ ልብስ የለ? ህሊና እባላለሁ። በጎዳና ስሜ ደግሞ ስሙኒ። ያው ስሙኒ ብትሉኝ አይከፋኝም። የወንድ ስም ሆነ ቅምጥል እናቱ ምን ታካብጃለሽ? አንድ ቲሸርት ብቻ እንዳለኝ በቃ ፈተና ረፍዶብኛል ልጣስ። ቅምጥል ይባላል። ታናሽ ወንድሜ ነው። ያው ከምንኖርበት አንጻር አቀማጥዬ ስለማኖረው ለዛ ነው ቅምጥል የተባለው። እንዲህ ብሎ ፖስት አደረገ። ታሪፍ ከሰራሽ ሌላ ቲሸርት ይጠብቅሻል። እና ስሙኒ ዛሬ ምን ሽቀላ እንውጣም እንዴ? አረ ይወጣለታል። መጣው በቃ አፍጥኛዋ በቃ ሳልነግራችሁ ክብሪትን ተዋወቁት። የጎዳና ኑሮ የሰጠችኝ ብቸኛው ነገር ቢኖር እሱ ነው። በጣም የምወደው ጓደኛዬ ነው። ውጪ መሄድ ህልሙ ነው። ከሀገር መላቀቅ ባንችልም እንኳን ግን ከጎዳና ለመላቀቅ ወስነን ቤት ለመከራየት አቅማችንን ጠርቀምቀም እያደረግን ነው። ጓደኛዬ ነው ሴንስ ያው በቃ ፊውቸር ሃዝባንድ ማለት ነው። ልምድ ያለው ሌባ ነው እንዴ? እኔ መሰለ ስልክ እየበላችሁማ በቃ የ3 ወር ኪሎ ይችላል እኮ። ኧረ ጥፊ ሲታሽ ታገሳል ባፍ የመጣ ነገር በምን ይመለሳል? እጅህን ታነሳለህ። ቋሚውም ተመታ ደቡም ተደባሉ። አየህ በጭቅጭቁ ሊበሉ ነው። ያው እናታችን ከሞተች በኋላ ታናሽ ወንድሜን የማሳደግ ኃላፊነቱ በሙሉ እኔ ላይ ነው የወደቀው። እኔም ልጅነቴን ትቼ ትምህርቴን አቋርጬ የእሱን ነገ ለመገንባት ባልፈልገውም ይህን ስራ ለመስራት ተገድጄ በጭቅጭቅ ምን አድርገው ሁለቱም ቆንጆ ላቦሮች ደስ ሲሉ እምልህ ሌብነታቸውን እያበረታተው ሳይሆን ቲምወርካቸውን በቃ ኧረ ብዙ በዝቷል በሳቢ ራሱን ወዳጅ ተንኮል ተንገብጋቢ ጆተኒም ጎበዝ ነሽ አንቺ። እውነትም በጣም በቃ ካራክተሯን ተላብሰሽ ነው እየተጫወትሽ ያለሽው። የሚገርም ነው። በቃ አይደብር ሙዚቃ ነው በቃ ነው ጨዋማ ላይ ያለ ጨወቅ እንዴ አንቺ ምን እያረግሽ ነው? ኧረ ምን እየሰረቅሽ ነው? ኧረ አይደለም። ይኸውልሽ ምርጥዬ ለቺክ እኮ እንደዚህ አይነት ስራ ምናምን አይነፋም። እና ሆዴን ትሞላልኛለህ? ኧረ ለወንድም አይነፋም። የዛሬ ነው ሰርቼ ካልሆነ ደስ አይለኝም። አመሰግናለሁ። ሰርቄ በይ ሰርቼ ሳይሆን ሰርቄ። የምር አሁን ያስነሳው ምክንያት ልንገርህ።
ምን ሳስብ ነበር አይ ስወር ቱ ጋድ ስማ ፎር ኤግዛምፕል አንድ ጆሮክ መስማት ያቆማል ልበል እግዚአብሔር ያርገው መብራን አታርገብኝ ምን ነው ዛሬ ተስማምቱ ቅዱስ እሺ ቤት ለሐራሳ ጆሮ መድፈኛ መግዛት የሚቻሉ ሙሉ እንዳልሰማ ለሊት ማለት ሌላ ምንም ነገር አልወጣም ወጪ ገንዘቤንም ጨርሶስ ነበር የሚሆነው ጥያቄ እሺ ምንድነው እና አንድ ጆሮክ መስማት አሁን ቢያቆም ፎር ኤግዛምፕል እኔ 100 ብዬ ስጠራ 100 ሆኖ ነው የሚሰማክ ወይንስ አንድ ጆሮክ ስለማይሰማ 100 ስል 50 ሆኖ ነው የሚሰማው ኧረ ፍልስፍና ቅንጭላት ነው እንጂ ለዚህ ነው ገንዘቤን የሚጠልፍ አንቺን ማስተር ያስተማርኩ ለዚህ ቅንጭላት ነው በራሃሌ መትከል ማለት እኮ አሁን ይሄ ያወራሹ ነገር አንቺ ወይ አስተማሪዎች ምን ይሰማቸው ቢሎጂካል አንድ ጆሮ ተደፍኗል እሺ 100 ሺ 200 ብልክ እንዴት ነው 200 ሊሰማ የሚችለው 100 ነው ለምን አንድ ጆሮ አይሰራማ ሾው ብላ በልጣል አንድ ጆሮ ካይሰማ ቢሎጂ አታናደኝ ተናደደች እኔ ምን ልበል ይሄን ጭንቅላት አቀፍ የማድረው እኔ ምን ልበል አይ ግን ስታስበው ልክ አይመጣ መጨለልሽ ነው በቃ የት ነው ማስየት ነው ይሽብ አሁንስ ተጨነኩ የት ነው ይሽብ ሄዶ ወይኔና እናት ይሄን ጭንቅላት ይዘሽ ነው አንቺ ከቤት የምትወጪው ሲሆንሽ መመለስሽም እግዚአብሔር ተመስገን ምን ይሳና ያንተን ተአምር ግን ይሄው በቢስቴ ያየው ምን ይሳናሃል ወይኔ ጉዴ ሚስትን በ10 ሚሊዮን ብር ስጠኝ ከነልጁ ማራ ናማ በእናትህ ለኔ ሚስትን 10 ሚሊዮን እቺ ነው መሰለሽ ውድ እንኳን ለማ 10 ሚሊዮን ብር ትሪሊየን ብር ብትሰጠኝ ራሱ አልቀየረ እኔ አንዳንድ ጊዜ አንዳንድ ሴቶች ድፍረታቸው ምናምን ይገርመኛል አሁን አንድ ሐኪም ቤት መጣ እርግዝና ምርመራ ቼክ ልታረግ እንኳን ደስ አለሽ ነፍሰ ጡር ነሽ ምናምን አልኳት የኔ አባት ልጁ ካንተ ነው እንዴ ልጁ በኮፒ ሊንክ አያድግም ለማንኛውም ላስወርድ ፈልጌ ነው ኮስተር ብላ ነው በቃ እንደዚህ ምትል ሙሾ እኮ አይደለም እኮ ይሄ ልጅ እኮ ነው ዝም ብሎ አይወርድም እኮ እስከ ስታረግሽው እንዴ ላስወርድ ነው እንደዚህ ይባላል ምንድነው መጣው ልጁ አንደኛው ልጁ ሲያድግ ወይ ቆላ ወይ ደጋ ይወርዳታል እንጂ እንደዚህ የሚባል ነገር አይቻልም ኃጢአት ነው ታይ ቃሉን ተታስወርድ አላስወርድም ባህል እኮ ነው ያስመሰልሽው ሲወርድ ሲዋረድ የመጣ ባህል ነው እንጂ አሁን አነጋገርሽ ሙሾ ነው እንዴ የምሬን ነው የምላችሁ አፕሊኬሽን እኮ አይደለም ልጅ እኮ ነው እንዴ ዝም ብሎ እንደዚህ አውርደሽ የምትጠቀም ምናምን እኮ አይደለም ይሄ እኮ አንዴ ከወረደ ና ኔጋ እስቲ የእናት ነው አባት ነው ወንድ ልጅ እናቱ ነው ወንድ ልጅ እናቱ ነው እናሳ ወንድ ልጅ እናቱ ነው ስለ ሴት ድገሙ ከዛ ለአንተ ትሆናለች አባቢ ከሰዓት የሚጠቀመው ዳይፐር ይዞ እኮ ነው ወይኔ ደስ ሲሉ አስፈቶ ወደ እናቱ ነው ማለት ጭራሽ ነው ቼክ አንተን ማድረግ የማይፈልገው እሺ ስማችሁን ትናገራላችሁ ማንስ ነው ሸለመው በድሉ አቆላምጣ ጻፈው ግን አቆላምጣ አይቆላም ለምንድን ነው የማይቆላም በስመ አብ ወልደ መንፈስ እኔ ይሄ ስም ተቆላምጦ በፍጹም እኔ ባለቤት ያቆላምጣ ስጠራኝ ነው ከበፊትም ሸለመው ተቆላምጦ አይ ለነገሩ ትመስላለህ አንተ ውጣልኝ ቤት ለቀውታ ሸለመው ሲቆላምጥ ከበር ነው ጭራሽ ነውር ደግሞ ስም ሆኖ መጣ በስመ አብ ማን ትባያለሽ አንቺ ደግሞ እኔ አልጋነሽ ለስንቱ ነው ያባትሽ ስም ኧረ አይደለም እሺ ሙሉቀን አልጋነሽ ሙሉቀን ቺቺኒያ ነው ተሰብስባችሁ የመጣችሁት ዛሬ ደግሞ ባለፈው ሽንት ቤት ነው ዛሬ ከቺቺኒያ ነው የመጣችሁት አይደል አልጋነሽ ሙሉቀን ምን አይነት ሰው ያው አባቴ ስለሚወደኝ ነው እንደዚህ ብሎ ያወጣል አታፍሪ አባትሽ ራሱ አያፍሩ ማለት ለምን ነው እንደዚህ የምትናገረኝ ሰይ ኮዶ ዘረዛ አልጋነሽ ሙሉቀን ለነገሩ ሰፋ ብለሽ ውጪ በና ለማንኛውም ለዛሬ አስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ እንደተመቻችሁ ተስፋ አደርጋለሁ ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት አትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር